እ፣ ወንድማችን አሁን እኔ ባነሳሁት ላይ አይ ቲንክ ሪፍሌክት ስላደረገ እኔም አደርጋለሁ እሱ በተናገራቸውና እኔን በወቀሰበት ክፍል ላይ ማለት ነው። ለምሳሌ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6ን የእግዚአብሔርን ቃል ጠቅሶ ኢያሱና ከሱ ጋር የነበሩት የህዝብ አለቆች በቃል ኪዳኑ ታቦት ፊት ከጠዋት ጀምሮ እስከ ማታ ድረስ ተደፉ ብሎ የሚለው የእግዚአብሔር ቃል አለ። እውነት ነው። በማን ፊት ነው? ልብ በሉ። እዚህ ያላችሁ 16,000 ሰው በማን ፊት ነው የተደፋው? ኢያሱ በእግዚአብሔር የቃል ኪዳኑ ታቦት ፊት ነው። ያህዌ ክብሩን ባኖረበት ሁለቱ የድንጋይ ጽላቶች በውስጡ ባሉበት በስርየት መክደኛው ላይ እግዚአብሔር በዛ እገኛለሁ ብሎ ባለበት በታቦቱ ፊት ነው የተደፋው። በስዕል ፊት አይደለም የተደፋው። በሆነች ሴትዮ ፊት ስዕል ፊት፣ በሆነ ወንድ ሰውዬ ስዕል ፊት አይደለም የተደፋው። እንደ እግዚአብሔር ቃል በታዘዘውና ሙሴ ከተራራ ላይ ሕግን ተቀብሎ ለባስልኤል ነገረው። በባስልኤልና በኤልያብ እጅ በተቀረጸው እግዚአብሔር ይሰራ ወርዱ ይሄን ያህል 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል፣ ስፋቱና ርዝመቱ ደግሞ 2 ክንድ ተኩል በሆነው በእግዚአብሔር ቃል ኪዳን ታቦት ላይ ራሱ እግዚአብሔር ስለነበረበት ኢያሱም ይሄ በተደረገበት ሰዓት ላይ በሕይወት የነበረ ነው። ከተራራው ላይ ሙሴ ሲወርድ ከተራራ ግርጌ ነበረ። ይህን ስርዓት ይህንን ሕግ ተቀብሎ ከሲና ከተራራ ላይ ሲወርድ ኢያሱ የነዌ ልጅ ከባሪያው ከሙሴ ጋር ነበር። ባስልኤልን ያውቀዋል ሲሰራ፣ ኤልያብንም ያውቀዋል። ይሄ ስርዓት አዲስ አይደለም። የሆነ ባዕድ ቅርጽ ስር ሄዶ እንደተደፋ አድርጌ እንደተናገርኩ አድርጎ ነው ቅድም ሲናገር የነበረው። እኔ ግን ልናገር ከአምላኬ ከእግዚአብሔር ቃል ላይ ማለት ነው። እሱ በታቦት ፊት ተደፋ ብሎ ያለውን እርኩስ ነው ብለዋል ብልሃል ነው ያለኝ። እኔ አላልኩም እንደዛ። ታቦት እርኩስ፣ የእግዚአብሔር የቃል ኪዳኑ ታቦት ብሉይ ኪዳን ላይ የነበረው እርኩስ አይደለም። እዛ ብሉይ ኪዳን ላይ ይቀረጹ ብሎ ያላቸው ነገሮች እግዚአብሔር በሙሉ እርኩሶች አይደሉም፣ ቅዱሳት ናቸው። እንደውም ቅዱሳትም እንዲሆኑ በዘጸአት መጽሐፍ ምዕራፍ 30 ላይ በተጻፈው በእግዚአብሔር ቃል መሰረት የተሰራ ቅብአ ዘይት አለ። በዛ ዘይት እየተቀቡ ቅድስተ ቅዱሳን ሆነዋል። ኦኬ፣ ያያቸው ሁሉ ይቀደሳል። ማነው የነካቸው ሁሉ ይቀደሳል። ደግሞ ያያቸውም ሁሉ የእግዚአብሔር መቅሰፍት በሱም ላይ አርፎ የማይመለከተው የማይገባው ሰው ካየ ይሞታሉ። እኔ እነዚህን ታቦትን እርኩስ ነው ብዬ አላልኩም። እኔ ያልኩትኝ የትኛው ነው? በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እግዚአብሔር የአምላካችን ቃል ኤርምያስ መጽሐፍ ቅዱስን አላነበበም ብሎ አለ። እንግዲህ ይኸው እንግዲህ እንዳነበብና እንዳላነበብን እንዳላነበበ ህዝቡ ይዳኝ። ኦኬ፣ ዘዳግም መጽሐፍ ምዕራፍ 27 ቁጥር 5 ላይ የአምላካችን የእግዚአብሔር ቃል እንደዚህ ይላል። ቁጥር 15 ላይ በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸን ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ህዝቡም ሁሉ መልሰው አሜን ይላሉ ይላል። በሌላ ቀን እንደው እግረ መንገዴን ጥሪ ያቀርብልሃለሁ። የብሉይ ኪዳን አሰሳን ወይ አዲስ ኪዳን አሰሳን ፈለገ ከእንደገና ከአንተ ጋር የቅዱሳት መጽሐፍትን ማን እንዳጠና፣ ማን እንዳነበበ፣ ማን እንደማያቅ እግረ መንገዴን እኔ በዚሁ እልሃለሁ ማለት ነው። የቅዱሳት መጽሐፍት እንዴት እንደሚፈታ ስናፈታት ጭምር ማለት ነው። እናያለን እግረ መንገዴ ማለት እኔ በዘዳግም 27:15 ላይ የአምላካችን የእግዚአብሔር ቃል ደግሜ ያነባዋለሁ። በእግዚአብሔር ዘንድ የተጠላ የሰራተኛን እጅ ስራን የተቀረጸ ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን፣ ህዝቡም አሜን ይበሉ ይላል። ህዝቡም አሜን ይበሉ። ኦኬ። ስለዚህ በዚህ ቃል መሰረት እግዚአብሔር የተቀረጸን ምስል በሴት በወንድ መልክ የተሰራን ማናቸውንም እሱ እንዲሰራ ከፈቀደው ውጪ በእነዚህ በሁለት አባቶች በተለይ ኤልያብና ባስልኤል ጻፉ። ኤልያብና ባስልኤል በዘጸአት መጽሐፍ ምዕራፍ 31 እስከ ዘጸአት 37 ድረስ ስማቸውን ታገኟቸዋለች። እስከ 40 ድረስ ማለት ነው። ከዘጸአት 31 ጀምሮ በሙሉ ታገኟቸዋለች። እስከ ዘጸአት 40 ምዕራፍ ስላለው እስከዛ ክፍል ድረስ የሰሯቸውን እያንዳንዱ ታቦቱን፣ መቅረዙን፣ የህብስት ገበታውን፣ የዕጣን መሰዊያውን እንደዚሁም የመታጠቢያውን ሰን፣ የነሐሱን መሰዊያ፣ የሚገቡት ጭልፋውን፣ ምንቸቱን፣ ሜንጦውን በሙሉ የሊቀ ካህኑን ልብስ እነዚህን ሁሉ ጭምር የሰሩት እግዚአብሔር ባዘዘው መሰረት ሰርተዋል። ስዕል ግን ስለዋል አንድም ቦታ ላይ የሳሉት የለም። አንድም ቦታ ላይ በኋላ ጥያቄው ላይ እንገናኛለን። ጥያቄ ግን ለጥያቄ ደቂቃ እንዳታሰንስብን ቴዲዬ፣ እንደው በመድኃኒዓለም ለጥያቄ ደቂቃ እንዳያንስብን፣ እንደዚህ ሩጫ እንዳይሆን ማለት ነው። ኦኬ፣ አንድም ቦታ ላይ ስዕል የሳሉት የለም። አሁን በኢትዮጵያ ኦርቶዶክስና በካቶሊክ እንደሚደረገው አንድም ቦታ ላይ አይደለም በክርስቶስ ቤተክርስቲያን በብሉይ ኪዳን በኦሪታውያን አይደለም በክርስቶስ ቤተክርስቲያን ታሪክ ውስጥ የለም።
በሮሜ፣ በገላትያ፣ በኤፌሶን፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በሎዶቅያ፣ በአኪያ፣ በጴርጋሞን በተለያዩ የክርስቶስ አብያተ ክርስቲያናት ላይ አሁን ካቶሊክና ኦርቶዶክሳውያን እንደሚያደርጉት ካቶሊካውያን አሁን እዚህ ስለሌሉ ኦኬ እዚህ ውይይቱ ላይ ስለሌለ እነ ወንድማችን ፈለገ እንደሚያደርጉት የኢትዮጵያ ኦርቶዶክስ ክርስቲያን እንደምታደርገው በሴት በወንድ መልክ የተቀረጸንና የተሳለን ስዕል በሴት በወንድ የተሳለን ስዕል አቁሞ ዕጣን የሚያጥን ስዕል የሚሰግድላቸው ለስዕሏ ስገዱ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚል እንዲህ አይነት እርግማን ያስተላለፉ አንድም የክርስቶስ አብያተ ክርስቲያናት ታሪክ ውስጥ የለም። ካለ እዚህ ያሳየኛል። 16,000 ሰው ፊት ማለት ነው። ኦኬ ኦሪታውያኑም እንደዚህ ተከልክለዋል። ይኸው እግዚአብሔር ሲናገር ቅረጹ ብሎ ያለው እሱ ታቦቱንና ሌሎቹን ቅረጹ ብሎ ያዘዘው በእነዚህ አባቶች በኩል አዟል። በሙሴ በኩል አዘ። እነዚህ አባቱ የሰሩት ኤልያብና ባስልኤል ሰሩት። በኋላም ደግሞ በሰለሞን ዘመነ መንግስት ደግሞ ጥበበኞች የሆኑትን አኑሮ እግዚአብሔር ተሰራ ማለት ነው። በሰለሞንም እጅ የተሰራው በሙሴም እጅ የተሰራውን እግዚአብሔር አዞ ነው። በኦርቶዶክሳውያን እጅ አሁን እየተሰሩ ያሉት ግን አንድም እግዚአብሔር ያዘዛቸው አንድም ቄስ ይህን ትእዛዝ የተቀበለ የለም። ሙሴ ከሲና ተራራ ላይ ነው የተቀበለው። በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ስላለው ማለት ነው። በዕብራውያን 8 ላይ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ እንደዚህ ተመሳሳይ የሆኑ የመጽሐፍ ቅዱስ ክፍላት እንደዚሁም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው ይላል። ስለዚህ ሙሴ የሰራው በተራራው ላይ ባየው ምሳሌ መሰረት ነው ማለት ነው። በተራራው ላይ እግዚአብሔር የሴት ስዕል አላሳየውም። በተራራው ላይ እግዚአብሔር የወንድ ስዕል አላሳየውም። በተራራው ላይ እግዚአብሔር ሌላ ነገር አላሳየው። የሚያሳየውን ራሱ እያንዳንዱን እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው። በዛኑ ልክ ሰራ ይላል። በሰለሞንም እጅ የተሰራው ቅድም ተናግራ ያለው በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ለዳዊት ከእግዚአብሔር ዘንድ ተጽፎ ምሳሌው መጣልኝ ይላል። ያ የተጻፈለትን ዳዊት ለልጁ ለሰለሞን ሰጠ። ሰለሞንም ኪሩቦችን ከወይራ እንጨት ሲሰራ በወርቅ ሲለብጥ በግድግዳው ላይ የዘንባባ ዝንጣፊና የፈነዳ አበባም ከዝግባው እንጨት ከሊባኖስ አስመጥቶ ከኪራም ንጉሥ አስመጥቶ እላው ላይ ሲያስቀርጽ አስቀርጾ ነው። ልብ በሉ ስሉ አይደለም፣ አስቀርጾ ነው። ሲያስቀርጽ እግዚአብሔር ባዘዘው መሰረት ነው። ስለዚህ ሙሴም ይሁኑ ሰለሞን ሲሰሩ መገናኛውም ድንኳን ይሁኑ ቤተ መቅደሱ ሲሰራ የሰለሞን ቤተ መቅደስ ማለት ነው ሲሰሩ እግዚአብሔር ባዘዘው መሰረት ነው የተቀረጹት ሁሉ የተቀረጹት የተሰሩት ሁሉ የተሰሩት ማለት ነው። የተሳለ ግን የለም። የተሳለ ግን የለም። ኦኬ። ስለዚህ ይህን እንላለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እሱ ላይ ነው ጠንከር ብዬ የምናገረው የመጽሐፍ ቅዱስን እዚህ ላይ ስለተናገሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ተብለው የሚታመኑቱ ሁለቱንም ቃል ይጠቀሟቸዋል። ስዕለ አድኅኖ ብላ ቤተክርስቲያን ትጠቀማለች፣ ቅዱሳት ስዕላትም ብላ ትጠቀማለች። እነዚህ በመጽሐፍ ቅዱስ መሰረት ላይ የተሰሩ አይደሉም ብዬ ስል አደባባይ ላይ የምናገረው ምንም ድብብቅ የለም። መጽሐፍ ቅዱሳዊ ናቸው ብሎ ሊለኝ ደግሞ ወንድሜ ፈለገ መጥቷል። ጥሪ እሱ ነው የጠራኝ። በእርግጥ እኔ 4 ጊዜ ጥሪ አቅርቤለት ከዚህ በፊት 4ቱንም ጥሪ አልተቀበለም። አልወያይም ከአንተ ጋር ተጠየቅ፣ እኔ ጠይቃለሁ፣ አንተ መልስ ነው ብሎ ያለኝ። ቤቱ ድረስ ነበር ሄጄ ጥሪ ያቀረብኩለትኝ። እሱ ግን አሁን ጥሪ ያቀረብልኝ ቆይቶ ተቀበልኩትኝ። እኔ ሰየው በቴዲ ቤት ይሁን ብያልኩኝ። ኦኬ። ስለዚህ አሁን ወንድማችን ሊመልስልኝ መጥቷል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከኦሪታውያኑም የሌለ ከክርስቶስ ቤተክርስቲያን ታሪክ ውስጥም ተፈልጎ ቢገኝ አንድም ቦታ ላይ ሊያሳይ የሚችልበት መረጃ በሌለበት ላይ አንድ መዓት በሴት በወንድ መልክ የተሳለ ስዕል ለነዛ ስዕሎች ይታጠናል፣ ለነዛ ስዕሎች ይሰገዳል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ እነዛ ስዕሎች ይለምናሉ። በኋላ ላይ ያነሳዋለው ዲያቆን እንደመሆኑ መጠን መልካ ሚካኤል ላይ ለልሳንከን እግረ መንገድ ተዘጋጅበት መልካ ሚካኤልም ማለት ነው ቀዊሜ ቅድመ ስልከ ሶባኦ ትርሲኤል የሚለውን ቃል በኋላ ላይ በደንብ በስዕሉ ፊት ቆመ ስለምን ስለማመን ጸሎቴን ፈጥነ ስማኝ ብሎ የሚለውን እናያለን። እንደዚህ አይነት መጽሐፍቶች ስላሉ ማለት ነው በቤተክርስቲያኒቱ። ኦኬ። ስለዚህ እነዚህ ቅዱሳት ስዕላት ተብለው የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብ በሉ። እዚህ ያላችሁ ሰዎች ምን ያደርጋሉ ብላችሁ ብትሉኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ይናገራሉ። ስዕላቱ ያወራሉ፣ ራስ አፍ አላቸው፣ ያወራሉ። ሁለተኛም ወተትን ያፈልቃሉ። ለምሳሌ ማርያም የማርያም ስዕል ጡት ታጠባ ነበር። ከጡቷ ወተት ይፈስ ነበር እና አባ ጊዮርጊስ ጋስጫ ወተት። ይሄ ርዕሳችን አይደለም። በርዕሳችን መብቴ ነው። ማንም ሰው እንደዚህ ባፉ እንዲሰዳዳ ነው። ኤርሚያስ መብት አይደለም። ማንም ለአንተ መብት ያደረገ አንዴ
ስዕልና ስዕል ነክ ውይይቱ ስናወራ እንደነበረው እነዚህ ነገሮች ካሉ አንተ ደግሞ በሚሰጥ ደቂቃ ለምን እንደሚደረጉ ውሸትም ከሆኑ ውሸት መሆናቸውን ታጋለጣለህ። ርዕሳችን አይደል አሁን እያወራ ያለው ነገር በመጀመሪያ ቴሌ ልታወያየን የጠራው አንተ ነህ። ስለዚህ ቅድም እንዳልከው ከጆሮ ካለፈ አስታውሱኝ ብለሃል። አሁን እየተናገራቸው ያላቸው ነገሮች ለምሳሌ ከቅዱሳት ስዕላት ጋር ተያይዞ ምንም አይነት ግንኙነት የላቸው። የምናወራው በቅዱሳት ስዕላት ዙሪያ ነው። በቅዱሳት ስዕላት ዙሪያ ደግሞ ስናወራ ማን በነገራችን ላይ እስካሁን ደቂቃው ይለቅ በሚል እንጂ የሰባ ሀሳብ ተናግሮ አይደለም እስካሁን ቁጭ ብዬ ነው እየሰማ ያለው። ሲናገር ግን ቆይ አዳምጠኝ። እኔ ያለሁባት ቤተክርስቲያኔ ኦርቶዶክስ ቅዱስ ቤተክርስቲያን ማንም ሰው ሊደፍረው ሊነካው የማይገቡ ደግሞ የራሷ የሆነ ክብርና የተቀደሱ ንዋያቶች ጭምር አሏት። ስለዚህ ለምሳሌ እዚህ ጋር ተቀምጦ በቅዱሳት ስዕላት ዙሪያ በመጽሐፍ ቅዱስ የማስረጃ ማውራት ሲቻል ይቅርታ አድርግልኝ፣ እኔ በግሌ ይሄን ቃል ልጠቀመው ኤርሚ በአፉ እንዲጸዳዳ አልፈቅድለትም። እሱ ደስ ያለው ለምሳሌ ምሳሌ ልስጥህ። ምሳሌ ልስጥህ። ለምሳሌ እኔ ይኸው በየቸርቾቻቸው እንደዚህ እያደረጉ እኔ ቃሉን አልናገረውም፣ ምሳሌ ነው የምሰጥህ። ለምሳሌ በቸርቾቻቸው እንደዚህ እያደረጉ ምናምን ብዬ አላስፈላጊ ነገር መናገር አይጠበቅብኝም። ለእኔ ላይ መስለኝ ይችላል። እሱ ካመመንበት ይሶ የእኛ ርዕሳችን ስለ ቅዱሳት ስዕላት ነው። ደግሞ እንዳይወራ ንገረው። የመጀመሪያው ነገር አወያየን ብላችሁ ፈልጋችሁ የመጣችሁት እናንተ እንጂ አይደለም የጠራኋችሁ። ልክ ነው። ጥሪ አድርጋችሁልኝ እናንተ አወያየን ብላችሁ ስላከበራችሁኝ ያመሰግናችኋለሁ። ኢንድ ሪዘልቱ ምንድን ነው? እዚህ ጋር የሚያደምጡን አድማጮቻችን የምትናገሩትን ንግግር ግራ ቀኙን አይተው የራሳቸውን እንዲወስዱ ነው። ስድብ ከሆነ ይሄ ስድብ ነው አስቆምልኝ በሉኝ፣ ግራ ቀኙን አይቼ አስቆማለሁ። ከስዕልና ከስዕል ነክ ጋር ነው ቅድም አስቀድሜ አስረግጬ ወይም ደግሞ ጠበቅ አድርጌ ስጠይቃችሁ አወላችሁኛል። ከስዕልና ከስዕል ነክ ጋር ፕሮቴስታንት ጋር የሚሆን ተሐድሶ ጋር የሚሆን ኦርቶዶክሱ ጋር እንዲህ ያሉ ነገሮች ካሉ እውነት ከሆኑ እውነት የሆኑበትን መንገድ ታስረዳለህ። ውሸት ከሆኑ ቃላባይነ ኬታ መጣኸው ብለው እዚህ ባለ ህዝብ ፊት አዋርደዋለን። ስለዚህ ያለ ነገር እስከሆነ ድረስ ጉዳዩ ወሬዎቹ በሙሉ ከስዕልና ከስዕል ጋር እስከሆነ ድረስ ሜዳውም ይኸው ፈረሱም ይኸው። ስለ ቅዱሳት ስዕላት ስናወራ ቴዲ በመጀመሪያ አወያዩን ብላችሁ የመጣችሁት እናንተ ናችሁ። ኦፍኮርስ በዛው ልክ ደግሞ ያልሆኑ ነገሮች ሲናገሩ ደግሞ አንድ ሰው ከጆሮ ካለፈ ፕሊስ ጣልቃ ገብታችሁ ደግሞ አስታውሱኛል እኮ አንተ። ስለዚህ ይህን መግባባት አለብን በመጀመሪያ። ሲቀጥል ስለ ቅዱሳት ስዕላት ስናወራ ስለ አዋልድ መጽሐፍት እያወራን አይደለም። እሺ አንድ ምሳሌ ልስጣችሁ። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች አሉ። ይሄንን ሀሳቤ ልጨርስ። ካልተናገርኩማ ልትረዳኝ አትችልም። ቆይ ደቂቃውን ይጨርሳል። ደቂቃውን ይጨርሳል። አሁን እሱ ሲናገር ደቂቃውን ይጨርሳል። ኤርሚያስ ሲናገር የተጠቀማቸው አጸያፊ ቃላቶች ወይም ደግሞ ያልተጻፉ ቃላቶች ናቸው የምትላቸውን ንገረኝና አስቆመዋል። አሁን እያወሩ ያለሁት አሁንም ቴዲ ይኸውልህ፣ እስክጨርስ ካላዳመጥከኝ ከአንተም ጋር ልንግባባ አንችልም። አሁን እያወራን ያለነው ጉዳይ ስለሆነ ጉዳይ ተጽፏል ወይስ አልተጻፈም ነው ወይንስ አይደለም ስለሚል ሀሳብ አይደለም። ነውር ስለሆነ ሀሳብ እና ነውር ስላልሆነ ሀሳብ ነው። ለምሳሌ እዚህ ጋር ተቀምጦ የኔን እምነት ሞክ እንዲያደርግ አልፈልግም። ኦኬ፣ ለምሳሌ እኔም የፕሮቴስታንትን እምነት እዚህ ጋር አልዘለፍኩም። እሱ ያመነበት ጉዳይ ሊኖር ይችላል። በጣም ብዙ ሀሳቦችን አንስቼ እኔ ለመዝለፍ እችላለሁ። ነገር ግን አልዘልፍም፣ እኔ ፍላጎቴ ስላልሆነ። ሲቀጥል ደግሞ አንድ መሰረታዊ ነገር ልናስምርበት ይገባል። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች እግዚአብሔር አለ ብለው የማያምኑ ሰዎች ሙሴ ቀይ ባህርን ከፈለ ብለህ ብታወራቸው ይሄ ለነሱ ተረት ተረት ነው። በመጀመሪያ ቀርመን መወየት ያለብን ያ ምንድን ነው? ማይክን ሚውት አድርገውና ጣልቃ ትግባ። በዚህ አይነት ሁኔታ ልንግባባ እንችላለን። ልጨርስ። አሁን ቴድ አሁንም ለሁለተኛ ጊዜ እያቋረጥከኝ። በነገራችን ላይ የሚያስና ፈለገ ብትሄዱ ሌሎች አዋያየን ካሉ ለሌሎች መድረክ ሰጣለሁ። በደንብ ማስረዳት የሚችሉ ይመጣሉ እነሱ። አሁን እንድንማማር ነው እንድንዋይ ነው። ሀሳቤን ግን ሳልጨርሰው ቴዳይ ሀሳቤን እኮ ብጨርሰው ሀሳቤን ትረዳዋለህ። ሀሳቤን አልጨረስኩም። የተጻፈ ነገር እስከሆነ ድረስ ስዕልና ስዕል ነክ ነገር መጠቀም መብት አለ።
ያልተጻፈ ነገር ከሆነና ከኪሱ እያወጣ የሚያወራ ስለ ስላት አይደለም እያወራ ያለው ስለ ስላት አይደለም እያልኩ ያለሁት እኮ እያወራ ያለው ሐሳብ ወንድማችን ኤርሚያስ ስለ ስላት አይደለም ስለ ስላት ነው ካለ እኮ ያራል ስዕላቶች እስከ ስሞት ድረስ ስዕላቶች ጡት ወተት ያፈሳሉ እንባ ያወጣሉ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት አልሸራረፉ ከታ መጣሁት ብሏል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የሱን ሐሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። አንተ ጋር ስንመጣ ፍትሃዊ ሆነ እንድታወያየን እንጂ ያንድን ሐሳብ ይዘው ወገንተኛ እንድትሆን አይደለም። ነገር ንገረኝ። አሁን እንዴ ሲቀጥል ደግሞ እኔ ሐሳቤ ልጨርስ ጌታ እኮ ቱ ዘ ፖይንት ሐሳቤ ልጨርስ። አንተ እኮ አንድ ጊዜ ስትለኝ ጸጥ ብለው ታደርጠኝ እኮ ስናገር አዳምጡኝ ፕሊስ እባካችሁን። እንዴ እያወራን ያለነው ሐሳብ ስለምንድን ነው? በመጀመሪያ እሺ እያወራን ያለነው ሐሳብ ስለምንድን ነው? ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት እያወራን ወደ ሌላ ርዕስ ሽፍት ማድረግ is not really necessary። አሁን በሚያወራበት ሐሳብ ወንድማችን ኤርሚያስ ማውራት የሚፈልግ ከሆነ እኔ ያለው ኦኬ በማንኛውም ማስረጃ ነው ያወራዋለሁ። አሁን ግን ስነ ስርዓቱን ይዞ የጀመረውን ሐሳብ ይጨርስ። እያወራን ያለነው ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት አውርቶ ይጨርስ። ከዛ ውጭ ስላለው ሐሳብ ግን እኔ ያለው ነገም ከፈለገ ከነገ ወዲያም ከፈለገ በየትኛውም ሐሳብ ኤርሚያስን እስኪ በቃው በመጽሐፍ ቅዱስ ማስረጃ ያወራዋል እስኪ በቃው። አሁን ግን ስነ ስርዓቱን ይዞ በጀመረው ሐሳብ ይቀጥላል።